አይጥ አስቸግሮታል? አራው የምኖረው ባለ 7 ፎቅ ህንፃ ላይ ነው። ከዚህ ባለ 7 ፎቅ ህንፃ የኔ ቤት ድርሻ ሁለተኛ ፎቅ ላይ ሲሆን ተቃቅፈው በፍቅር ካልኖሩባት ለ4 አይጦች የምትጠብ ክፍል ናት። ለአመት በዓል ብቻ የሚሰራው የህንፃው ሊፍት የኔን ክፍል አቋርጦ የሚወርድ በመሆኑ አንዳንዴ በዓል መሆኑን ብረሳ እንኳን ከበድ ያለ ሰው በጫነ ቁጥር በሚያሰማው የሊፍቱ ሲጢጣና ጋጋታ ነው በዓልን የማስታውሰው። ለበዓል ብቻ ለሚሰራ ሊፍት በተቀደደ ቀዳዳ ወደ ቤቴ የገቡ አይጦች ያለማቋረጥ በዓላቸውን በቤቴ ማክበር ከጀመሩ ሰነበቱ። ይሄኔ ነው በየመንገዱ አይጥ አስቸግሮታል በሚል ጆሮዬን ያሰለቸውን ማስታወቂያ ስሰማ እንባ እየተናነቀኝ ጠጋ ብዬ አዎ በጣም አስቸግሮኛል በማለት የተሻለውን መድኃኒት እንድትሰጠኝ ሻጯን ጠየቅኳት። ይሄኛው በጣም አሪፉ ነው እንደ ኪኒን የሚውጡት ነው ስትለኝ ከምግብ በፊት ነው በኋላ እየሳቀች ኧረ በወረቀት አስቀምጥላቸው ዝም ብለህ አንዱ ከዋጠ ሁሉም ጋር ሲነካካ ሌሎቹ ይሞታሉ ስትለኝ እንዴ እኔ ሴሰኛውን አይጥ በምን ለይቼ አውቄ ነው የምሰጠው? መቼም ከሁሉም ጋር ሲሳሳም ወይም ሌላ ነገር ሲያደርግ የሚያደርስ ሴሰኛ ካልሆነ ለሁሉም በምኑ ያደርሳቸዋል? በዝገቴ እየተናደደች ብሩን ክፈለኝና ሂድ ስትለኝ እሺ ብዬ ከፍዬ ወሰድኩ። ወስጄ በወረቀት አስቀምጬላቸው ተኛው። ሌሊት ላይ ያንሾካሾኩ ሲረብሹኝ መብራቱን ሳበራ ከአንድ ሻኛና ታፋ ካለው ወጠምሻ አይጥ ጋር ተፋጠጠ። ከአይኑ መጥበብ የተነሳ ከራስ ፀጉሬ እስከ እግር ጥፍሬ ሊገላምጠኝ ስላልቻለ ከራስ ፀጉሬ እስከ ጺሜ እየገላመጠኝ ምንሼ ነው ጀለስ የምታፈጥብኝ? ጎረቤት ደና ምግብ በልቼ ስርያ ነገር ሲያምረኝ እዛ ከሚደብራቸው ብዬ ባዶ ቤት ፈልጌ ቺኮቼን ይዤ መምጣቴ እኮ ነው። ደበረሽ እንዴ በሚል አስተያየት ሲያይ ይሄ ምን አባቱ ያፈጣል ሀጠረው ብዬ ስንደረደር ፈታ እያለ ራስህን እንደ ድመት ታያለህ እንዴ? ይልቅ መብራቱን አጥፋልኝ ያመጣህልኝን ፖስትፊል ሰጥቻቸው ልተኛ በዚህ ኑሮ ውድነት ማን ይወልዳል በሚል አስተያየት እየገላመጠኝ እኔ አኩቻ ነኝ በሚል አካሄድ ሄደ። አሁን ይሄን ምን ታረጉታላችሁ?